ኦኬ ወደ የዩቲዩብ ቻናላችን ተከታዮች አሁን ደግሞ ማሳያችሁ ግሪድ እንዴት እንሰራለን። ግሪድ ማይክሮሶፍት ኤክሴል በመጠቀም ግሪድ እንዴት መስራት እንችላለን የሚለውን በቀላሉ እዚህ ጋር አሳያችኋለሁ ማለት ነው። በመጀመሪያ ፓርት 1 2 ላይ ኤክሴል እንዴት እንከፍታለን የሚለውን ስላያችሁ ቀጥታውን ወደ ዳታ ነው የገባሁት ማለት ነው። ኦኬ ኤክሴላችሁ መጀመሪያ ከከፈታችሁ በኋላ ልክ እንደዚህ ዳታን ማስገባት ነው። ዳታን ማስገባት ከዛ ይሄን ለምሳሌ እናሻሽለው እንችላለን። ቁጥር ኤክሴል ሲጋ ራይት ክሊክ ኢንሰርት ሌተስ አድ እዚህ ጋር ተራ ቁጥራቸው ስንት ኔም እሺ ስንት አይዲ ነምበር እዚህ ጋር እናስበው ለምሳሌ 1 2 3 አውቶማቲካሊ እዚህ ጋር ራሱ እንዲያመጣ ምን ማድረግ እንችላለን? እችን ሰሌክት አድርጋችሁ እንደዚህ አውቶማቲካሊ ራሱ ያመጣላችኋል ማለት ነው። ምንም አያስቸግርም። ኦኬ ይሄን እንደዚህ ካደረጋችሁ በኋላ ከእናንተ የምትጠበቀው ተማሪዎቹ እዚህ ጋር መዝገብ አይዲ ነምበራቸውን ከዛ ጾታ አስፈላጊ ከሆነ ይገባል። አሁን ወደ ዋና ፖይንታችን እዚህ ጋር ስንመጣ እዚህ ጋር ኪዝ 1 10% 20% 10% 20% ፋይናል 40% አለ። እዚህ ጋር ቶታል ከ100% እናስቀምጣለን ማለት ነው። ቶታል ከሰራን በኋላ ግሪድ እንዴት እንስራ የሚለውን አሁን ማሳያችሁ ማለት ነው። እዚህ ጋር መጀመሪያ ከ100 ያመጡትን ውጤት እንደምር እዚህ ጋር ትመጣላችሁ። በፋንክሽን ኦር በፎርሙላ መደመር እንችላለን። ሳም ስለሆነ ኦኬ አያችሁ። አሁን ከ100 ጨረስን ማለት ነው። በቃ ስለዚህ እነዚህ ልጆች በዚህ ኮርስ ለምሳሌ በእና ስፕሬድሺት ነው። ይሄ ስፕሬድሺት ላይ ውጤት ይሄን አመጡ። ውጤታቸው እያንዳንዳቸው እዚህ ጋር ስማቸው አለ። በየኪዙ ላይ አሳይመንት ክላስ ፈተና ሚድ ፋይናል ጨምሮ በሁሉ አሳይመንት ከ100 ይሄን ያህል አመጡ። አሁን የምንሰራው ግሬድ ነው። ስለዚህ በውጤታቸው መሰረት ግሬድ እንዴት እንስራ ስኬል እዚህ ጋር ሳምፕል ተቀምጧል። በዚህ ሳምፕል መሰረት እንዴት መስራት እንችላለን? እኔ ቀጥታ ኤቢሲ ዲቢኤ ነው የሚሰራው። እናንተ ሰፋ አድርጋችሁ ኤ ፕላስ ኤ ማይነስ እያላችሁ መስራት ትችላላችሁ ማለት ነው። ኦኬ እዚህ ጋር ለሱ በፋንክሽን ዜን ኢፍ ከዛ ቶታል ቫልዩ ግሬተር ዛን 85 እሺ እዚህ ጋር 85 ከሆነ if the value true እዚህ ጋር ይሄ እውነት ከሆነ ምን ያገኝ? ይሄ ልጅ ኤ ያገኝ። እዚህ ጋር ተወርዳላችሁ። ምንም ምንነካ ነገር የለም። ቀጥታ ወደ ላይ ትሄዱና ይፍ ትላላችሁ። አሁንም ምን ጋር ቶታል ቫልዩ ጋር ትመጣላችሁ። ልጅ ጋር አይ 4 ላይ ነው የሚሰራው። አሁን ይሄ ልጅ ከ80 እስከ 85 ባለው ሬንጅ ውስጥ ያለው ከሆነ ምን ያገኝ? እሺ ኤ ማይነስ ላድርገው እዚህ ጋር ትወርዳላችሁ። ምንም አይሰጥም። እዚህ ጋር ቫልዩ ፎልስ ነው። እዚህ ጋር ትመጣላችሁ። አሁንም እዚህ ጋር i4 ጋር አሁን i4 ግሬተር ዛን ኦኬ 75 if the value true ቀጥታውን ቢ ላድርገው ቢ ከዛ ምንም አታረጉም ኢፍ ትላላችሁ። ከዛስ አሁን ቶታል ጋር አሁን this value greater than 65 or 65 out to 75 orange if the value true C if the value true B minus
then click on if the value false, then click if, then click on value total greater than 50, then if the value true, C, if the value true, C, then otherwise D. sample example ስለሆነ ማለት ነው። ስለዚህ ኦኬ ልትሉት ይችላል። መጨረሻ ጋር ቫልዩ እዚህ ጋር ሲጽፉ ነው ኦኬ ልትሉት ማለት ነው። ኦኬ ዘን እዚህ ጋር መታችሁ ይሄን እንደዚህ ልታረጉ ትችላላችሁ ማለት ነው። ስለዚህ በዚህ ስኪል መሰረት ሞክሩት ኮምፒውተር የምታገኙበት አጋጣሚ ካለ በዚህ መልክ ያረጋችሁ ሲሞክሩ አንድ እችን ሴት ካረጋችሁ በኋላ ኢንኬስ ቢ- ውስጥ የገቡ ልጆች እንበልና ፈተና ለምሳሌ ያልተፈተኑ የሆነ ሚስት መሰያከያ ቢኖረው 39 ኦኬ አያችሁ አይደል ከ13 ነበር 18 ባረክ ኖርማል ኤ ገባ ማለት ነው። ኢንኬስ ይሄ ልጅ ደግሞ ፋይናል አልተፈተነም ባይፈተንስ አውቶማቲካሊ ዲ ይገባል ማለት ነው። ስለዚህ ውጤት ከፍን ዝቅን ልል ይችላል። አንዴ ግሬድ ሴት ካረጋችሁ ከዛ በኋላ ውጤት ማስገባት ነው ራሱ ነው የሚያስተካክለው ማለት ነው። እዚህ ጋር እኔ ቢሰጠውት ስኬል አድርጋችሁ ኤክሰርሳይዝ አድርጉ። ሌላው ከኤክሴል ጋር ተያይዞ ሶርት ፊልተር ለምሳሌ እንዴት ሊታረጉ ትችላላችሁ? እነዚህን ሰሌክት በማድረግ ሶርት ፊልተር ሊሰሩ ትችላላችሁ ማለት ነው። ሶርት ፊልተር ጋር ትሄዱና ሶርት ፊልተር ኦኬ ኮንቲኒው ሰሌክሽን ሶርት አያችኋል ኤ ቱ ዜድ ሶርት ሊታረጉ ትችላላችሁ ማለት ነው። ይሄ ማለት ብዙ ዳታ የትኛው አይነት ዳታ ሊኖር ይችላል። ስለዚህ የሙላኑ ዳታ አልፋቤቲካሊ አሬንጅ ለማድረግ ሶርት ለማድረግ ስንፈልግ በዚህ መንገድ ሶርት ማድረግ እንችላለን ማለት ነው። ሌላው ፋይንድ ነው። ኦኬ ስለዚህ ፋይንድ ላይ ገብቶ አንድ ተማሪ ሲመጣ ሰመሩ ለመጠየቅ ሲመጣ ግዴታ እሱ ላይ ስሙን እየፈለገ ምናምን ላይ ጨነቅ ይችላል። እንዳስተማሪ ቀጥታ ምን ሊያደርግ ይችላል? በስሙ ኦር ካልሆነ በተራ ቁጥሩ ሰርች ሊያደርግ ይችላል ማለት ነው። ለምሳሌ ለና ጄሪ ፋይንድ ታረጉ አያችሁ አይደል? እዚህ ጋር ጄሪ ጋር ዳይሬክትሊ ይመጣል ማለት ነው። B7 ኮሎመን B አራው 7 ላይ እዚህ ጋር ትገኛለች ማለት ነው። ይሄ ልሱ 1000 ከዛ በላይ አይነት ልስ አለ ብላችሁ አስዩም አድርጉ። ስለዚህ ወደ ላይ ወጣች ያርን ጊዜ ሰናጠፋ አውቶማቲካሊ ፋይንድ አድርገን ማግኘት እንችላለን ማለት ነው። ግሪድ እና ከሶርት ፊልተር ፕላስ ፋይንድ ነው ያሳዩት ማለት ነው። ቀጣይ ቪዲዮ ጠብቆ ተመችቷችሁ ከሆነ ላይክ ሼር አድርጉ። ሌላ እንዲሰራ ደግሞ የምትፈልጉትን ኮሜንት ላይ አስቀምጡ። ቴንክ ዩ